ሰላም ወዲ አርቴክ ፋሚሊዎች እንኳን ወደ ቻናሉ በድጋሚ መጣችሁ። ለቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም የቪዲዮ ከተመቻችሁ ላይክ በማድረግ እኛም ማበረታታት ትችላላችሁ። በዛሬ ቪዲዮ ይዤላችሁ መጣሁት ኢንተርኔት ባበራን ቁጥር ኢንተርኔት ሳናበራም አፕሊኬሽኖች ውስጥ ስንገባ ዌብሳይት ውስጥ ወይ ክሮም ስንጠቀም በጣም አሰልቺ የሆኑ ማስታወቂያዎች እየመጣብን ለተቸገረን በዛሬው ቪዲዮ እንዴት አድርጋችሁ በቀላሉ እነሱ እንዳይመጡ ማቆም እንደምትችሉ አሳያችኋለሁ ማለት ነው። ከናንተ የሚጠበቀው ይሄን ቪዲዮ እስከ መጨረሻው ድረስ ማየት ብቻ ነው። መጀመሪያ ወደ ስልካችሁ ሴቲንግ ትሄዳላችሁ። በመቀጠልም መጀመሪያ ላይ ያለውን ኮኔክሽንስ የሚለውን ትነኩታላችሁ። ወርታች ስክሮል ታደርጉና እንደምታዩት መጨረሻ ላይ ሞር ኮኔክሽን ሴቲንግ የሚል አለ። እሱን አንዴ ትነኩታላችሁ። በመቀጠልም እንደምታዩት ከታች ፕራይቬት ዲኤንኤስ የሚል አለ። እሱን አንዴ ትነኩታላችሁ። እንደምታዩት ፕራይቬት ዲኤንኤስ ጋር ኦፍ አውቶማቲክ እና ፕራይቬት ዲኤንኤስ ፕሮቫይደር ሆስት ኔም የሚል ሶስት አይነት ኦፕሽን አለ። በእርግጠኝነት የእናንተ ኦፍ ነው ወይም ደግሞ አውቶማቲክ ነው። ከስር እንደምታዩት ሶስተኛ ላይ ፕራይቬት ዲኤንኤስ ፕሮቫይደር ሆስት ኔም የሚለውን ትነኩትና የኔ በፊት የተጻፈ ስለነበረ ነው። እናንተ ጋር ባዶ ስለሚሆን dns.adguard.com ብላችሁ ጽፉና እንደምታዩት ስክሪኑ ላይ ያለውን ጽፉታላችሁ ማለት ነው፣ እስከነ ዶቱ ጭምር። ከዛ በኋላ ከጨረሳችሁ በኋላ ሴቭ ትሉታላችሁ ማለት ነው። እንደምታዩት ከስር ፕራይቬት ዲኤንኤስ ከሚለው ስር dns.adguard.com የሚለው በሚገባ ሴቭ ሆኖልናል ማለት ነው። ይሄኛው ከስሙ መረዳት ትችላላችሁ። ይሄኛው የሚያደርግልን ወደ ስልካችን የሚመጡ ማንኛውም የማንፈልጋቸው ስፓም የሆኑ ማስታወቂያዎችን ብሎክ የሚያደርግልን ነው። ሁላችሁም እየገባችሁ ይሄንን አስተካክሉ ማለት ነው። ፕራይቬት ዲኤንኤስ የሚለውን እዚህ ውስጥ ካላገኛችሁት እንደየስልካችሁ የሚቀመጡበት ቦታ ሊለያይ ስለሚችሉ ሴቲንግ ውስጥ ከገባችሁ በኋላ የሰርች ምልክቱ ጋር ሄዳችሁ ፕራይቬት ዲኤንኤስ ብላችሁ ሰርች ብታደርጉ ወዲያው ታገኙታላችሁ። በመቀጠል ደግሞ ጉግል ክሮም ስንጠቀም የተለያዩ ዌብሳይቶች ስንጠቀም ማስታወቂያ እየመጣብን ላስቸገረን እነሱን ደግሞ በቀላሉ እንዴት አድርገን ማቆም እንደምንችል አሳያችኋለሁ ማለት ነው። ቀጥታ ወደ ክሮም አፕሊኬሽን እንሄዳለን። ክሮም ውስጥ ከገባችሁ በኋላ ከላይ እንደምታዩት 3 ነጥቡን ነክታችሁ ሴቲንግ የሚለውን ትነኩታላችሁ ማለት ነው። ሴቲንግ ውስጥ ከገባችሁ በኋላ ወርታች ስክሮል ታደርጋላችሁ። እንደምታዩት ሳይት ሴቲንግ የሚል አለ እዚህ ጋር አለ። እሱን አንዴ ትነኩታላችሁ። በመቀጠልም ወርታች ስክሮል ታደርጋላችሁ። እንደምታዩት እዚህ ጋር ኢንትሩሲቭ አድስ የሚል አለ ማለት ነው። እሱን አንዴ ስነኩት እንደምታዩት የኔ እዚህ ጋር ኦን ነው። የእናንተ ኦን ከሆነ በፍጥነት ኦፍ ማድረግ አለባችሁ፣ ኦፍ ከሆነ ግን መተው አለባችሁ። እንደምታዩት ከስር ኤኒ ሳይት ዩ ቪዚት ካን ሾው ኤኒ አርት ይላል። ይሄ ማለት የምትጠቀሟቸው ማንኛውም ሳይቶች ለእናንተ ማስታወቂያ እንዲልኩ ፈቅዳችኋል ማለት ነው፣ ኦን ካደረጋችሁ። ስለዚህ እነሱን አንድ ነክታችሁ ኦፍ ታደርጉታላችሁ ማለት ነው። በመቀጠልም ወደ ኋላ እንመለስና ፖፕ አፕ ኤንድ ሪዳይሬክትስ የሚል አለ እዚህ ጋር እንደምታዩት። እሱን አንዴ ተነኩትና እንደምታዩት ይሄኛው ደግሞ እኔ ጋርም ኦን ሆኗል ማለት ነው። እናንተ ጋር ይሄም ኦን ከሆነ አሁንም ማጥፋት አለባችሁ። ይሄኛው ደግሞ የሚያደርገው የተለያዩ ኖቲፊኬሽን ከላይ የሚመጡ ኖቲፊኬሽኖች እየመጣላችሁ እነሱን ስትነኳቸው ወደ ሌላ ዌብሳይቶች ወደ ሌሎች አፕሊኬሽኖች የሚወስዳችሁ ሴቲንግ ነው። ስለዚህ እሱን እኔ አሎድ አድርጌዋለሁ። ከስር እንደምታዩት ኦፍ እናደርገዋለን ማለት ነው። ኦፍ ካደረጋችሁት በኋላ የክሮምን ጨርሰናል ማለት ነው። በመቀጠል ደግሞ የማትጠቀሟቸው አፕሊኬሽኖች ከላይ ኖቲፊኬሽን እያመጡ በጣም ሲያሰለቿችሁ እንዴት አድርጋችሁ እነሱን ማቆም እንደምትችሉ ላሳያችሁ። ወርታች ስክሮል ታደርጉና እንደምታዩት ቴሌግራም ብዙ ኖቲፊኬሽን ነው የሚልከው ታውቃላችሁ። እሱን አንዴ ጫን አድርጋችሁ ያችሁ እንደምታዩት ተርን ኦፍ ኖቲፊኬሽንስ የሚል አለ። እሱን ስትነኩት ከስር ተርን ኦፍ የሚል አለ። እሱን አንዴ ትነኩታላችሁ ማለት ነው። እንደምታዩት ይጠፋል። እናንተም የሌሎቹን ከላይ የሚመጡላችሁን እንደዚህ ያደርጋችሁ ማጥፋት ትችላላችሁ። በመጨረሻ ላይ የምናየው ለሆነ ጊዜያት ላይ ለሆኑ ነገሮች ፈልገን ኢሜይላችንን ዌብሳይት ላይ ሊሆን ይችላል፣ አፕሊኬሽኖች ላይ ሊሆን ይችላል፣ በኢሜይላችን ሎጊን ብለን ነገር ግን እነሱ አፕሊኬሽኖችም ሆኑ ዌብሳይቶች አሁን ላይ መጠቀም ካቆመን እናም እነሱ አፕሊኬሽኖች እስካሁን ድረስ ኢሜይል እየላኩ ኖቲፊኬሽን እየላኩ ካስቸገሯችሁ እንዴት አድርጋችሁ እንደምታጠፉ አሳያችኋለሁ። ኢሜይል አፕሊኬሽን ውስጥ ከገባችሁ በኋላ እናንተም አሁን የማትጠቀሟቸው እና አሁንም ድረስ ወደ እናንተ እየላኩ ያሉ ኢሜይሎችን እየፈለጋችሁ እነሱን እየነካችሁ አሁን ለምሳሌ እኔ መጠቀም አልፈልግም። አንዴ ከገባችሁ በኋላ የምታዩት ከዚህ ጋር አንሰብስክራይብ የሚል አለ። እሱን አንዴ እየነካችሁ አንሰብስክራይብ ማድረግ ነው። እነዚህ ኢሜይሎች ከዚህ በኋላ ወደ እናንተ ምንም አይነት ኖቲፊኬሽን አይልኩም ማለት ነው። አሳያችኋለሁ። ይሄን ሁሉ ካረጋችሁ ወደ ስልካችሁ የማትፈልጉት ማስታወቂያ ከዚህ በኋላ አይመጣም ማለት ነው።
ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበረ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እንዲሁም ይህን ቪዲዮ አይተው ይጠቀማሉ ለምትሏቸው ጓደኞቻችሁ ሼር ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።